ሄይ ጋይስ ባለፈው ከቤታችሁ ናችሁ ገንዘብ ሜክ ማድረግ አለባችሁ ሊትራሊ ብዙ ሰዎች ህይወት በፍሪላንሲንግ እየተቀየረ ነው ብዬ በሰራሁት ቪዲዮ ላይ ብዙዎቻችሁ እንዴት ነው ገንዘብ ሜክ ማድረግ የምንችለው እንዴት ነው ስልካችንና ኢንተርኔት በመጠቀም ከቤታችን ገንዘብ ሜክ ማድረግ የምንችለው ሚል ጥያቄ ጠየቃችሁ ነበር። በዛ መሰረት ዛሬ ከቤታችሁ ናችሁ ስልካችሁና ኢንተርኔትን በመጠቀም ገንዘብ ሜክ ማድረግ የምንችልባቸው 5 ቫይታል የሆኑ ሳይቶች ይዤላችሁ መጥቻለሁ። ሰሞኑን ለማታውቁ ሰዎች ዮናታን እባላለሁ። አዲስ አበባ ላይ ኦፕሬት የሚያደርግ የዲጂታል ማርኬቲንግ ኤጀንሲ አለ። የዲጂታል ማርኬቲንግ ኤጀንሲውን ላውንች ከማድረግ በፊት በጣም ብዙ የፍሪላንሲንግ ስራዎችን ሰርቻለሁ። ፓርቲኩላሪ ደግሞ አፕወርክ ላይ ሰርቻለሁ። እዛ ጋር የተማርኩባቸውን ቤዚክ የሆኑ ፕሮሰሶች እዚህ ቪዲዮ ላይ ሼር አደርጋችኋለሁ። ታይማችሁ ላለመጨረስ ወደ ቪዲዮ። ኢንተርናሽናሊ ከሚከፍሉና ከቤታችን ሆነን ገንዘብ ሜክ ማድረግ ከምንችልባቸው የፍሪላንሲንግ ፕላትፎርሞች የመጀመሪያው አፕወርክ ነው። አይናው ስለ አፕወርክ በጣም ብዙዎቻችሁ ሰምታችኋል ብዬ አስባለሁ። አፕወርክ ማለት ዓለም ላይ በጣም ብዙ አሰሪዎችና ስኪል ያላቸው ሰዎች የሚገናኙበት ፕላትፎርም ነው። በጣም ብዙ ስራዎች ፖስት ይደረጉበታል። በሰዓት ፕላስ በፕሮጀክት የሚከፍል ፕላትፎርም ነው። በሰዓትም ስራዎችን ማግኘት ትችላላችሁ፣ ፕሮጀክት ዋይዝም ስራዎችን መስራት ትችላላችሁ። ስፔሻሊ ደግሞ ግራፊክስ ዲዛይን ላይ፣ ቪዲዮ ኤዲቲንግ ላይ፣ ፕሮግራሚንግ ላይ፣ ዲጂታል ማርኬቲንግ ላይ ስኪል ያላችሁ ሰዎች አፕወርክ ላይ ገብታችሁ የእናንተን አካውንት ክሬት በማድረግ የተለያዩ ስራዎች ላይ ቢድ በማድረግ ገንዘብ ሜክ ማድረግ ትችላላችሁ። ይህን ለማድረግ ምንድነው የሚያስፈልገው? ስኪል ያስፈልጋል። ስልክ፣ ፒሲ ወይም ደግሞ ኢንተርኔት ያስፈልጋል። ስለዛ አፕወርክ ላይ ሞር ብዙ ስራ መኖሩ ፕላስ ደግሞ የምትፈልጓቸውን በእናንተ ሌቭል የሚሆኑ ስራዎችን ማግኘታችሁ እንደ አድቫንቴጅ ኮንሲደር ይደረጋል። እንደ ድሮባክ ደግሞ አፕወርክ ላይ የሚነሳው ነገር ያው የተወሰነ ኮምፒቲሽን አለው። እሱን ግን ለማሸነፍ ምንድነው ከእናንተ ኤክስፔክት የሚደረገው? መጀመሪያ አካባቢ እናንተን በሚመጥን ትንሽዬ በሆነ ዶላርም ስራ ሰርታችሁ ከዛ በኋላ ሞር እናንተ በጣም ፕሮፌሽናል የሆናችሁ አሪፍ ስኪል ዴቨሎፕ እያደረጋችሁ ስትመጡ ግን ትልቅ ስራዎችን እየሰራችሁ ትሄዳላችሁ ማለት። ስለዚህ የመጀመሪያው አፕወርክ። ሁለተኛውና በጣም አሁን ላይ ተወዳጅነት እያገኘ ያለው አፕወርክ ላይ ያሉ ስኪል ያላቸው ሰዎች ራሱ በጣም እየወደዱት ያለው ፕላትፎርም ፋይበር በጣም ተወዳጅ እንዲሆን ያደረገው $5 ጀምራችሁ ገንዘብ ሜክ ማድረግ ትችላላችሁ። ያ ማለት ምንድነው? ቢግነር የሆኑ ሰዎችን በጣም ኢንከሬጅ ያደርጋል። አፕወርክ ላይ ቅድም እንዳልኳችሁ በጣም ኮምፒቲሽን አለው። በጣም ስኪል ያላቸው ሰዎች ናቸው የሚገኙት ብያችኋለሁ። ፋይበር ላይ ግን በቃ እናንተ በአቅማችሁ ያሉ ስራዎችን ማግኘት ትችላላችሁ። $5 ጀምራችሁ በሰዓት የሚሰሩ ስራዎችን በጣም ብዙ ስራዎችን ማግኘት የሚችሉበት ፕላትፎርም ነው። ለመግባት ያን ያክል ሶፊስቲኬትድ የሆነ ነገር የለውም። ፕላትፎርሙ ደግሞ በጣም ኢዚ ነው። ለእናንተም ገብታችሁ ሴትአፕ ለማድረግ በጣም ኢዚ ነው። አፕወርክን አይታችሁት እንደሆነ የተወሰነ ትንሽ ሶፊስቲኬትድ ነው ሲስተሙ። እዚህ ጋር ግን በጣም ኢዚ ነው። ለእናንተም በጣም ኢዚ ነው። ፕላትፎርሙ ለክሊያንቱ በጣም ኢዚ ስለሆነ ፋይበርን ቼክ አድርጉት ማለት ነው። በጣም የሚከፍል ለቢግነሮችን ኢንከሬጅ የሚያደርግ ስፔሻሊ ደግሞ ክሬቲቭ ኢንዱስትሪ ላላችሁ ሰዎች፣ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ፕሮግራሚንግ ላላችሁ ሰዎች በጣም ኢንከሬጅ የሚያደርግ ፕላትፎርም። ሶስተኛው ፕላትፎርም እርግጠኛ ነኝ ብዙዎቻችሁ ሰምታችሁ ታጣቁም ያስባለሁ፣ ቶፕታል ይባላል። ቶፕታል በጣም ተወዳጅነት ያለው ነገር ግን ለመግባት በጣም አስቸጋሪ የሆነ በጣም ስኪልድ የሆኑ ሰዎችን ዓለም ላይ 3% ሰዎችን ብቻ 3% ታሌንቶችን ብቻ የሚፈልግ ፕላትፎርም ቶፕታል ይባላል። ቶፕታል ማለት እነ ጉግል፣ እነ ፌስቡክ፣ እነ አፕል ሪሞትሊ የሚሰሩላቸውን ሰዎች ሃየር የሚያደርጉበት ፕላትፎርም ነው። ለምንድነው በጣም ኮሚኒቲ ያለው 3% ብቻ የሚፈልገው? አንደኛ በጣም ሃይሊ ስኪል የሆኑ ሰዎችን ታሌንቶችን ነው የሚፈልጉት። ሁለተኛ ደግሞ ስክሪኒንግ ፕሮሰሱ በጣም ሶፊስቲኬትድ። በቃ እናንተ ገና እዛ ፕላትፎርሙ ላይ ሪኮግኒሽን ለማግኘት በጣም ሶፊስቲኬት የሆኑ ስክሪኒንግ ፕሮሰሶች አሉ። የሰራችኋቸውን ፕሮጀክቶች ታቀርባላችሁ። ትልቅ ኢንተርፕራይዞች ላይ መስራት አለባችሁ። ቴስቲሞኒ ያስፈልጋችኋል እና ትልቅ ታሌንት ምናምን ይፈልጋል። ነገር ግን በሰዓት ከ100 እስከ $250 ይከፍላሉ። ምክንያቱም እዛ ውስጥ የሚሰሩ ሰዎች በጣም ስኪል ያላቸው ሰዎች ትልቅ ኢንተርፕራይዝ ላይ የሰሩ ሰዎች ስለሆኑ። ፕላስ ደግሞ የቶፕታል አድቫንቴጁ ኮምፒቲሽን የለውም። እናንተ ሳይሆን ለስራ ኮምፒት የምታደርጉት ክላይንቶች ናቸው እናንተ የሚያሳድዷችሁ ማለት ነው። ለምን? የእናንተ ስኪል በጣም ስለሚፈለግ። ስለዛ እናንተ ስፔሻሊ ፕሮጀክት ማኔጅመንት ላይ፣ ፋይናንስ ሪሌትድ ነገሮች ላይ፣ በጣም ኤችአር ላይ ስኪል አለን ብላችሁ ካሰባችሁ፣ ለኢንተርፕራይዞች የሚሆን ስኪል አለን ብላችሁ ካሰባችሁ እናንተ ሞር ኦፍ ፋይበር ላይ እና አፕወርክ ላይ ከምትሄዱ ሞር ሪኮመንድ የሚደረገው ቶፕታል ላይ ነው። ምክንያቱም ያለው ሪተርን በጣም አሪፍ ስለሆነ ማለት። አራተኛው freelancer.com ይባላል። freelancer.com ልክ እንደ ፋይበር ቢግነሮችን በጣም ኢንከሬጅ የሚያደርግ ለክሬቲቭ ኢንዱስትሪ በጣም ቅርብ የሆኑ ሰዎችን ፕሮሞት የሚያደርግ ፕላትፎርም ነው። ፕላስ ፔመንት ዋይዝም $17 ጀምራችሁ ኦልሬዲ $17 $18 ኢቭን ከዛ በታች ራሱ
ያሉ ስራዎችን በሰዓት መስራት የምትችሉበት ፕላትፎርም ነው። ሞሮፍ ቅድም ልክ እንዳልኳችሁ ስፔሻሊ ክሬቲቭ ላይ ፓርቲኩላርሊ ደግሞ ግራፊክስ ዲዛይን ላይ እና ፕሮግራሚንግ ላይ በጣም ስኪሉ ካላችሁ freelancer.com በጣም አሪፍ ፕላትፎርም ነው። ኢዚ ነው ለመግባትም በጣም ቀላል ነው። ያን ያክል ሶፊስቲኬትድ የሆነ ስክሪኒንግ ፕሮሰስ የላቸውም። እሱን ቼክ አድርጉት። የመጨረሻው እና ስፔሻሊ ኢሮፕ አካባቢ ያሉ ክሊያንቶችን የምትፈልጉ ከሆነ አሪፍ የሚባለው ፕላትፎርም ፒፕል ፐር ሃወር ይባላል። ፒፕል ፐር ሃወር ፓርቲኩላር ኢሮፕ አካባቢ ያለ ካምፓኒ ነው። ስለዛ ሞር ኦፍ ክሊያንቶች ኢሮፕ አካባቢ ያሉ ክሊያንቶች ስራዎቻቸውን ፖስት የሚያደርጉበት ፕላትፎርም ነው። ስለዛ እዛ ጋር ቅድም ልክ እንዳልኳችሁ $17 ጀምራችሁ ስራዎች ማግኘት ትችላላችሁ። አሪፍም ነው። ፕላስ ደግሞ የሚከፍሏችሁም በዩሮ ምናምን ስለሆነ ወደ ኢትዮጵያ ብር ኮንቨርት ሲደረግ ሪተርኑ በጣም አሪፍ ነው። ስለዛ ኢሮፕ አካባቢ ያሉ ክላይንቶች የምትፈልጉ ከሆነ ፒፕል ፐር ሃወርን ቼክ አድርጉት። እነኚህ 5ቱን ፍሪላንሲንግ ፕላትፎርሙን ቼክ አድርጓቸው። ከ5ቱ ግን አንዱን ምረጡና 5ቱ ላይ ግድ መሄድ አይጠበቅባችሁን። ከፈለጋችሁ በጣም ሃይሊ ስኪል ብላችሁ ካሰባችሁ አፕወርክ እና ቶፕታልን ቼክ ብታደረጉት አሪፍ ነው። ሪተርናቸውም አሪፍ ነው። ለእናንተ ቤስ ፊት ይሆናል። አይኛ ቢግነር ነን ደግሞ ብላችሁ ካሰባችሁ ደግሞ freelancer.com እና fiverr.com ቼክ ብታደረጓቸው አሪፍ ነው። አሪፍ እንትን ታገኛላችሁ። ስፔሻሊ ቢግነር ከሆናችሁ ሞር ኦፍ ስኪላችሁን እያሳደጋችሁ ትሄዳላችሁ። ፕላስ ደግሞ እናንተን ያገናዘበ ስኪሎችን እናንተን ያገናዘበ ፕሮጀክቶችን ስለምታገኙ ከቤታችሁ ናችሁ፣ ከሰው ጋር ሳትጋፉ፣ አለቃ ሳይኖርባችሁ፣ ታክሲ ሳትጋፉ ከቤታችሁ ናችሁ እነኛን ፍሪላንሲንግ ፕላትፎርሞች በመጠቀም ገንዘብ ሜክ ማድረግ ትችላላችሁ። አይናው ቪዲዮ እንደተመቻችሁ፣ ቪዲዮ ከተመቻችሁ ቪዲዮውን ላይክ አድርጉት። ቻናላችን ሰብስክራይብ በማድረግ ፋሚሊ ሁኑ። ቴንክ ዩ